ሰላም ቤተሰቦቼ ዛሬ እጅግ አስደንጋጭ በሆነ መረጃ መጥተናል። በሩታ በአብርሃም በሄርሜላ መካከል ያለው ውጥረት አሁን ወደ ሌላ ምዕራፍ ተሸጋግሯል። ሄርሜላ ለአብርሃም ያስቀመጠችው ቅድመ ሁኔታ አብርሃም የገባበት አጣብቂኝ ብዙዎችን እያነጋገረ ነው። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ሰብስክራይብ ያደረጋችሁ ደግሞ ቪዲዮን ላይክ እያደረጋችሁ ጀምሩ እያለን በትህትና እንጠይቃችኋለን። ወደ መረጃችን ገባ ሰሞኑን የሩታ እርግዝና ጉዳይ ላይ መነጋገሪያ ሆኖ ሰንብቷል። ግማሹ እንኳን ደስ አለሽ ሲላት፣ ሌላኛው ወገን ደግሞ ከማይፈልግሽ ወንድ ለምን ትወልጃለሽ በሚል ወቀሳ እየወረደባት ይገኛል። ነገር ግን ማንኛውም ሰው በራሱ ሕይወት ላይ የመወሰን መብት አለው። ሩታም ብትሆን ደስተኛ የሚያደርጋት ምርጫ መርጣለች ብለን እናስባለን። ተመልካቾች እስካሁን ድረስ በሷ ሁኔታ በጣም እየተጣሉና ነገሮቹን ይበልጥ ለማወቅ እየተጣጣሩ ይገኛሉ። ነገር ግን ብዙዎች እንደሚሉት ደግሞ ሩታ የወሰነችው ውሳኔ ትክክል ነው ብለን እናምናለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጦልን። ጉዳዩ ይበልጥ ግን ያወሳሰበው የሄርሜላ ምላሽ ነው። ከውስጥ መስመር በደረሰን መረጃ መሰረት ሄርሜላ በአሁን ሰዓት እጅግ በጣም ተቆጥታለች። እንዲሁም ለአብርሃም ከኔ ጋር መቀጠል ከፈለክ እርግዝናው ያንተ ከሆነ ሩታ ልጁን እንድታስወርድ በማድረግ አለብህ የሚል ከባድ ውሳኔ አሳልፋለች። ይህም መረጃ እኛ ስናጣራ ከአብርሃም ጋር ብዙ እንደተጣሉና እንዴት እንደዚህ ትያለሽ የሚል እና ከብዙ ጓደኞቿ ጋር እየተጣላች እንደሆነ ብዙዎች እየተናገሩ ይገኛሉ። እናም የሄርሜላ ጓደኞችም እንዴት አንቺ ሴት ሆነሽ እንዴት ሴት ልጅን እንድታስወርድ ታደርጊያለሽ በሚል ብዙ ጓደኞቿ ጋር ተጣልታለች የሚል መረጃ እየደረሰን ይገኛል። በሌላ በኩል አብርሃም አሁን በደረሰን መረጃ ደግሞ ሩታ እርጉዝ አይደለችም በማለት ሄርሜላን ለማሳመን እውነታውን ለማሸሸግ እየሞከረ ነው የሚል መረጃዎች ይበልጥ አሁን እየደረሱን ይገኛሉ። ነገር ግን ይሄ ድርድር እስከ መቼ ይዘልቃል የሚለው አብርሃምስ እንደዚህ ዋሽቶ እስከ መቼ ይችለዋል የሚለው ነገር ብዙዎችን እያጠራጠረ ይገኛል። ይሄ ነገር ደግሞ ድራማ እያደረጉብን ነው፣ ድራማ እየሰሩብን ነው የሚሉም አሉ። በብዙ ወገን ሰርቶ ሰው እየተጨቃጨቀ ይገኛል። ነገሩን እነሱም ይበልጥ አወሳሳቢ እያደረጉት እየሄዱ እንደሆነ ይታወቃል። እዚህ ጋር መጠየቅ ያለበት ትልቅ ጥያቄ አብርሃም ሩታን የማዘዝ መብት አለው ወይ የሚለው ነው። ሩታ የራሷን የልጇን ሕይወት አደጋ ላይ የሚጥል ውሳኔ ትወስናለች ተብሎ አይታሰብም። በተለይ ደግሞ የተለያየችው ሰዎች በሰጡት ግፊት ሕይወቷን አታናጋም የሚሉ ሐሳብ አለ። ሄርሜላም ብትሆን አንዳንድ ሴት እንዲህ አይነት ጨካኝ ውሳኔ ማሳለፍ ብዙዎቿን አሳዝኗል። እናም እንደተናገርነው መሰረት ከብዙ ሰዎች ጋር እስካሁን ድረስ የተጣላች እንደሆነ እየተሰማ ይገኛል። እናንተስ እዚህ ጋር ሄርሜላ ያደረጋችሁ ነገር ትክክል ነው ትላላችሁ? አንድ ሴት ልጅ ሆና እንዴት ሴት ልጅ ላይ እንደዚህ አይነት ውሳኔ መወሰን ትችላለች? እሷስ ቢያጋጥማት ኖሮ እንደዚህ ትል ነበረ ብለን እኛ የራሳችንን ሀሳብ እናቀርባለን። እናንተስ ሀሳብ አስተያየታችሁ በኮሜንት አስቀምጡ። የሄርሜላ ሀሳብ ትክክል ነው፣ አብርሃምስ ለምን ዋሻ የሚለው ነገር ሲታይ አብርሃም ለምን ውሸት መዋሸት አስፈለገ? እና ከደረሰን መረጃዎች ደግሞ አብዛኛው መረጃዎች ሩታ እርጉዝ አይደለች የሚሉ አሳማኝ ምንጮች እየደረሱን ይገኛሉ። እውነት እርጉዝ አይደለችም ብላችሁ እናንተ ታስባላችሁ ወይስ ማን ነው እዚህ ጋር እየዋሸን ያለው የሚለው ብዙዎችን የሚያነጋግር መረጃ ከሳምንታት አሁን ወደፊት የሚለቀቁ ይሆናሉ። ሩታ እስካሁን ድረስ እነሱን እየሸወደቻቸው ነው ብለው ያመኑም ሰዎች አሉ። ወሬውም አምልጦ ወጥቷል። እስቲ ወደ ሳምንቶች ውስጥ ከፊታችን ባሉ ቀናቶች ውስጥ ምን ይከሰታል የሚለውን የምናይ ነው የሚሆነው። ውድ ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሄርሜላ የወሰነችው ውሳኔ ትክክል ነው ወይንስ አብርሃም ወደ ልጆቹ ወደ ልጁ እናት ይመለሳል ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩን። ቪዲዮውን ላይክ ማድረጋችሁን አትርሱ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሰንብቱልኝ የሀገሬ ልጆች።